ሰላም እንዴት ናችሁ? ስኪፖች ነን ያማን ይለኝ። ዛሬ እንዴት ያተነፋፈስ ስርዓታችንን በውስጥ መጠበቅ እንችላለን የሚለውን እናያለን። እንግዲህ ከውሃው በታች አየር ማስገባት አንችልም። አየር ያለው ከውሃ ውጪ ስለሆነ አየር ከውሃ ውጪ እናስገባለን። ከውሃ ውስጥ ደግሞ ገብተን አየር እናስወጣለን ነው። አየር ለማስወጣት የምንጠቀመው አፍንጫችን ነው። አብዛኛው ጊዜ ግን አብዛኞቻችን አንድ ስህተት እንሳሳታለን። እሱም ምንድነው? በአፋችን አየር እያስወጣን ነው። እሱ መሆን የለበትም። እስቲ በአፋችን አንዴት አየር እንደሚወጣ ነኝ። እንደዚህ አድርገን በአፋችን አየር እናስወጣለን። ግን ይሄ ስህተት መንገድ ነው። ምክንያቱም ብዙ አየር እንድናስወጣና በሳንባችን ውስጥ ያለው አየር ቶሎ እንዲያልቅ ስለሚያደርግ ይህንን ማድረግ አይጠበቅብንም። ስለዚህ ውሃ ውስጥ ገብተን አየር ማስወጫው ትክክለኛው መንገድ በአፍንጫችን ነው። በአፍንጫችን በምንወስድበት ሰዓት ላይ ምቾትም ይሰጠናል። እናም ደግሞ የምንጨናነቅበት ነገር የለም። እስቲ በአፍንጫችን ውሃ ውስጥ ገብተን አየር እናስወጣ። በእንደዚህ አይነት መልኩ አየር እናስወጣለን ማለት ነው። አንድ ተጨማሪ ነገር ደግሞ ሁልጊዜም ከውሃ ውስጥ በምንወጣበት ሰዓት ላይ በአፍንጫችን ሲሆን አየር ማስገባት ያለብን በአፋችን ነው። በአፋችን አየር እያስገባን በአፍንጫችን ውሃ ውስጥ አየሩን እናስወጣዋለን። ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። አብሮነታችሁ አይለየን። ቻናሌንም ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነታችሁ እንድትገልጹልኝ ስል በትህትና እጠይቃለሁ። አመሰግናለሁ።